ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ፍጹም አስተዳደር 02 ቀበሌ በተለምዶ አጠራር ቡስታ መንደር 4 ነዋሪዎች በንጹህ የመጠጥ ውሃ እጥረት መቸገራቸውን ተናገሩ። ነዋሪዎቹ ለቅሬታቸው ተገቢ ምላሽ እንዲሰጣቸው ጠይቀዋል። ዜናው የባልደረባችን አስር ተማምነው ክፍለ ዓለሙ እንደሚከተለው ያቀርበዋል። ከተሞችን ምቹና በነዋሪዎች ተመራጭ ከሚያደርጉ መስፈርቶች አንዱ የመሰረተ ልማቶች መሟላት ነው። ከተመሰረተች 5 ክፍለ ዘመናትን ያስቆጠረችው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የአስተዳደርና ፖለቲካ መቀመጫ ሆና በማገልገል ላይ የምትገኘው ቦንጋ ነዋሪዎቿ ምንም እንኳን መንግስት ጥረት እያደረገ ቢሆንም ለዘመናት ከዘለቀው የንጹህ መጠጥ ውሃ ችግር መውጣት አልቻሉም። በዚህ ዙሪያ ያነጋገርናቸው ነዋሪነታቸው በከተማው ቡስታ መንደር ነዋሪዎች በውሃ እጦት ለከፋ ችግር መዳረጋቸውን ተናግረዋል። ውሃው ከተቋረጠ ቆይቷል። እንግዲህ ይሄ በዚህ ወቅት መጥቷል ማለት አንችልም። በጣም ብዙ ጊዜ ነው እኛ እየተጠቀምን ያለ ነው። አንዳንድም እንግዲህ ከምንጭ የሚያመጡ ሰዎች ያመጡልናል። 20 ብር ነው አንድ ጀሪካን እየከፈልን የምናስመጣው። ከዛ በተረፈ አሁን ደሞችን ሰሞን አቶ ሱልጣን አይመር የሚባሉ በመኪና እያመጡ እየገዛን በዛ እንጠቀማለን። ከዛ ውጪ ምንጭም እየሄድን ወረፋ ልጆቻችን እንግዲህ ጠዋትም እንደው እስከ ማታ የሚውሉበት ጊዜ አለ። ትምህርታቸውን እያጡ ነው በዛም በውሃ ምክንያት እና በጣም ተቸግረን በውሃ ያለ ነው። እኔ ውሃ ካስገባውበት ጊዜ ጀምሮ ውሃ የሚባለውን ነገር አገኝቼም አላውቅም። የቆጣሪ ክራይ መክፈል ብቻ ነው እና ከፍተኛ ችግር አለብን። እስከ ውሃ ልማት ቢሮም ድረስ ሄደን ተከራክረን ችግራችን ብሶታችን ብናሳውቅም ምንም ተሰሚነት ተቀባይነት የለንም። እዚህም ጊዜ እዚህ ቡስታ አካባቢ ላይ ውሃ እንደሌለ ይታወቃል። ከአመት እስከ አመት አናገኝም ውሃ። በከፍያም ተቸግረን ነው ውሃ ምንቀዳ። የሚቀዳልንም የለም። አንድ ቶታል ውሃ 20 ብር ነው ከፍለን የምናስቀዳው። እሱንም ቀጂ አናገኝም። ያለ ውሃ የሚሆን ነገር የለም። ውሃ ማለት ህይወት ነው። እንግዲህ ውሃ እዚህ ሰፈር እኔ ለምሳሌ ውሃ ካስገባን 2 አመት አልፎኛል። በ2 አመት ውስጥ ምን ያክል ጊዜ ያገኘሽኝ ብትል 2 ቀን እንኳን አይሆንም። ስለዚህ ከአመት እስከ አመት ኦልሞስት ውሃ የለም እኛ ጋር ማለት ይቻላል። ነዋሪዎቹ ለጣቢያችን ባሰሙት ቅሬታ የዕለት ተዕለት የውሃ ችግሮቻቸውን ለመቅረፍ ሲሉ ብዙ ውጣ ውረዶች ውስጥ ገብተዋል። አማራጭ እኛ ደግሞ የምንጠቀመው አማራጭ አንደኛ ወይ በጎጄ ማስቀዳት ነው፣ አሊያ ወረፋ ጠብቆ ካለበት ሂዶ አስቀድቶ ማምጣት ነው። አንድ ቶታል እስከ 20 ብር ከፍለን ድረስ ነው የምናስመጣው። በውሃ የተነሳማ ብዙ ከፍተኛ ችግር ነው የደረሰብን ያለው። ምክንያቱም አሁን ተከራይ ራሱ ለቆ እየሄደ ነው። እኛ ያችን ቤት አከራይተን ለልጆቻችን ቆሎ የምናበላት ተከራይ በውሃ ምክንያት ውሃ ሁሌ የገዛን የቤት ክራይ ከፍለን ውሃ ገዝተን አንችልም ብለው ቤት ራሱ ለቆ እየሄዱ ነው እና በዚህ ላይ የምንጭ ውሃ የሚመጣም ለልጆቻችን ጤና ከፍተኛ ችግር እያመጣ ነው። ሃይላንድ ውሃ ገዝተን እንዳናጠጣ አቅም የለንም እና በጣም ከፍተኛ ችግር ላይ ነው ያለ ነው። የደረሰ ችግር አሁን ልጆቻችን በተቅማጥ ይኸው እያለቁ ነው። ልብስ የምናጥብበት የለም። ታይፎይድ ማለት አንድ ከንጽህና ጉድለት የሚመጣ በሽታ ነው። ያን ንጽህና ደግሞ መጠበቅ የምንችለው የልጆቻችንን አልባሳት በሳምንት 2-3 ማጠብ የምንችለው ውሃ ሲኖር ነው። አይደለም ልብሳቸውን ለማጠብ መኖውን ለማዘጋጀት ውሃውን ማግኘት አልቻለም። ችግሩ እንዲፈታላቸው ተደጋጋሚ ጥያቄዎችን ጉዳዩ ለሚመለከተው ክፍል ሲያቀርቡ መቆየታቸውን የሚያነሱት አስተያየት ሰጪዎቹ ከችግራቸው ሊያላቅቅ የሚችል ምላሽ አለማግኘታቸውን ተናግረዋል። ለሚመለከተው አካል ብዙ ጊዜ ተመላልሰን ሂደናል። እስከ ቢሮ ድረስ ሂደናል። ቢሮ ስንሄድም አናገኛቸውም። መስመር ሰራተኞችን ስናገኝ ስንጠይቅ መስመር ደህና ነው ይላሉ። ኃላፊው መስመሩ ችግር አለበት ነው የሚለው። ችግሩ የት እንዳለ መጥቶ አሳይቶ የሚሰራ ሰው የለም። እኛም በሌላ መስሪያ ቤትም ሌላ ቦታ የሚሆን ችግር ከተነገረ በወቅቱ ይሰራል። ይሄ ከአመት እስከ አመት ችግር አለ ነው እንጂ የሚሉት ችግሩ ደግሞ በግልጽ ይሄ ነው ብሎ የሚያሳዩት ነገር የለም። እኛ ችግሩ ቢኖር ገንዘብም ቢሆን አዋተን እናሰራለን ብለን ከዚህ በፊት አስቆፍረን ጀምረናል። አስቆፍረን እንደውም ለሰራተኛ 700 ብር ከፍለን አስቆፍረን ካልን በኋላ ማታ ውሃ መጣ። ከሌላ መስመር ለመቀጠል ማለት ነው። ለማታ ውሃ መጣ። ችግሩ መስመር ላይ አይደለም፣ ከሰዎቹ ነው ችግር ያለው። ይሄንን እንትን ለመፍታት ብለን ሄደናል። እስከሚመለከተው ክፍል ሄደን የሰጡን መልስ ምንድነው? ይመጣል ነው የሚሉን። ይመጣል ይባላል፣ ግን ውሃው እየመጣልን አይደለም። በጣም ውሃ ላይ ችግር አለብን። ይሄ ችግራችን ይቀረፍልን። እኛ አሁን ካሁን በኋላ እኛ አቤት የምንልበት ቦታ ሁሉ አጥተናል። ተሰሚነት ሁሉ አጥተናል። በቃ የለም፣ ማንም ይቀበለን የለም። ብንሄድ ይለቀቃል ነው የሚባለው፣ ይመጣል ነው የሚባለው። ቢያንስ እንኳን የተወሰነ ቦታ ላይ ያለው ውሃ በዛ መስመር ላይ ይለቀቃል። በዚህ መስመር እንኳን የሆነ እንትን አድርገው ቢለቁልን በሳምንት አንዴ የተሻለ ይሆናል። አስተያየት ሰጪዎቹ እንደሚገልጹት በ2013 ዓመተ ምህረት የውሃ መስመር የተዘረጋላቸው ቢሆንም ውሃ የማያገኙ በመሆኑ የቆጣሪ ብቻ እየከፈሉ መሆናቸውን ገልጸውልናል።
በችግሩ ዙሪያ የቦንጋ ከተማ ውሃ አገልግሎት ጽሕፈት ቤትን የሚመለከተው የስራ ኃላፊ ለማነጋገር ያደረግነው ተደጋጋሚው ሙከራ ለጊዜው አልተሳካም። የቴሌቪዥን ጣቢያችን በቀጣይ የከተማውን የስራ ኃላፊም ሆነ ሌሎች ጉዳዩ የሚመለከታቸውን አካላት ምላሽ ይዞ የሚቀርብ ይሆናል። በጊምቦ ወረዳ ለብልጽግና ፓርቲ አባላት የተሰጠው ስልጠና ለቀጣይ ተልዕኮ ሲቪል ሰርቫንቱን ያነሳሳ ነው ሲሉ የወረዳው መንግስት ዋና ተጠሪ አቶ አጥናፉ ጌታቸው ተናገሩ። በወረዳው ለተከታታይ 4 ቀናት በሀገራዊና ወቅታዊ ጉዳዮች ዙሪያ ሲሰጥ የቆየው ስልጠና ተጠናቋል። በዚህ ዙሪያ ተጨማሪ ያለን የሀገሪቱን ወቅታዊና አሁናዊ ሁኔታዎችን ባገናዘበ መልኩ በሀገር አቀፍ ደረጃ ይህ ስልጠና ከመስከረም ወር ጀምሮ ለከፍተኛ አመራሮችና የፓርቲው አባላት ሲሰጥ ቆይቷል። ይህ ስልጠና አሁን ላይ በአብዛኞቹ አካባቢዎች መቋጫውን እያገኘ ሲሆን በከፋ ዞን ጊምቦ ወረዳም ለ4 ቀናት ሲሰጥ የቆየው የመንግስት ሰራተኞች ስልጠና ተጠናቋል። የወረዳው የመንግስት ዋና ተጠሪ አቶ አጥናፉ ጌታቸው በስልጠናው ማጠቃለያ ላይ እንደተናገሩት ስልጠናው የታለመለትን ዓላማ አሳክቶ ተጠናቋል ብለዋል። የወረዳችንም አባል መንግስት ሰራተኛ አንጻር ወደ 300 እና ከዛ በላይ የሚሆኑ አባላት በዚህ ተሳትፎ አሉ። አጠቃላይ እንግዲህ ዓላማው የተግባርና የአስተሳሰብ አንድነትን በመፍጠር መንግስት ሰራተኛው የአባል ፐብሊክ ሰርቫንቱ ለቀጣይ ተልዕኮ ራሱን ዝግጁ ማድረግ ነው ዋናነት ማለት ነው። ከዚህ ተነስቶ ስልጠናው በተመረጡ ዋና 4 ርዕሶች ላይ ነው ስልጠናው የተሰጠ የቆየው። አቶ አጥናፉ አያይዘውም ስልጠናው በ4 የስልጠና ርዕሶች ላይ በዋናነት ያተኮረ እንደነበርም አመላክተዋል። በዚህም ሀገራዊና ወቅታዊ በሆኑ ጉዳዮች ላይ ከመግባባት መደረሱንም ተናግረዋል። እውነት ለመናገር ይህ ስልጠና እንግዲህ አባሉ አጠቃላይ ከነበራቸው ነባራዊ ሁኔታዎች ተነስቶ አጠቃላይ ብዙ እሳቤዎችን የጨበጡት መድረክ ነው ተብሎ ነው የሚታሰበውና ለምን ቢባል ቀድሞ የነበሩ ግንዛቤዎች አሉ። አሁን ሀብት ሲባል እንዶ ዝም ብሎ ላይ አካል ላይ ብቻ የተቀመጠ ከአንድ አካል ብቻ የሚመጣ ነገር ተብሎ የሚወሰዱ ነገሮች አሉ። ይሄ ሳይሆን በእጃችን ምንድነው ያለው ሀብት እንዴት ነው የተጠቀምን ያለ ነው። በእጃችን የነበረውን ሀብት በርካታ ሀብቶችን መጠቀም ያልቻልንበት ምክንያቶች መሰረታዊ ነገሮች ምንድናቸው? ውሃ አለ፣ መሬት አለን፣ ሌሎች በርካታ የተፈጥሮ ሀብቶች አሉ። እነዚህን አቀናይተን ለምንድን ነው አልተጠቀምነው የሚለውን በቁጭት ሲቪል ሰርቫንቱ ያነሳበት ሂደት አለ። ይህን ስልጠና ተከትሎ ሲቪል ሰርቫንቱ ለቀጣይ ተልዕኮውን ራሱ ዝግጁ ማድረግ አለበት ሲሉ አቶ አጥናፉ አሳስበዋል። ሲቪል ሰርቫንቱ ለቀጣይ ራሱን ለታለመለት ለብቁ ተልዕኮ ራሱን አዘጋጅቶ የሚሰጡ ተልዕኮዎችን በብቃት የመፈጸም ሂደት ላይ ይደርሳል ተብሎም የሚጠበቅ ስለሆነ በቀጣይ ተልዕኮአችን ሲቪል ሰርቫንቱ የአባልነት ግዴታውን የአባልነት ሚናውን ባገኘው ልምድ ባገኘው እውቀት ይወጣል ብለን የምናስባቸው ሂደቶች ይኖራሉ ብዬ ነው የሚያስበውና ሀብት መፍጠርና ማስተዳደር ጊዜና የስራ ባህላችን ገዢ ትርክት ስልጡን ሲቪል ሰርቫንት በሚሉ ከአገልጋይነት መንፈስ ጋር የተያዙና የሰላም እሴቶችን ያካተቱ ስልጠና ርዕሶች ላይ ፐብሊክ ሰርቫንቱ በቂ ግንዛቤ መጨበጡን የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ገልጸዋል። ስልጠናው የፐብሊኩ ግንባር የተሻለ ግንዛቤ በመጨበጥ የአስተሳሰብና የተግባር አንድነትን የፈጠረበት ሁኔታ መኖሩን ከስልጠናው ተካፋዮች የወሰድነው አስተያየትና ከስልጠናው ሂደትም ያየነው ነገር ስላለ በዚህ ደግሞ ወደ ተግባር ለመግባት አጠቃላይ በወረዳችን ውስጥ ያሉ ፐብሊክ ግንባር የብልጽግና ፓርቲ አባላት ከሌሎች ግንባር ቀደም በመሆን ተግባራቸውን በተሻለ መልኩ ማሻሻልና ውጤታማ መሆን እንዳለባቸውና በተለይ የአገልግሎት አሰጣጥ ሁኔታን በፊት ከነበረው በተሻለ መልኩ አሻሽለው ህብረተሰባችን ፍላጎቱን እንዲያሟሉ የተሻለና ቀልጣፋ አገልግሎት እንዲሰጡ እናደርጋለን የሚል እምነት ነው። ይሄ ከስልጠናው ያገኘ ነው። እያንዳንዱ አባል የድርሻውን ለመወጣት ከጋራ መግባባት ላይ የተደረሰበት ስልጠና እንደነበርም አቶ ትብብሩ ገልጸዋል። ሰራተኞቻችን አባሎቻችን ግንባር ቀደም እንደመሆኑ በስልጠና ያረጋግጡበት ስለሆነ ይህንን እንግዲህ የፐብሊክ ግንባሩ ሚናው ከፍተኛ ነው። አጠቃላይ በሀገር ውስጥ በሀገር ላይ ለሚመጣው ለየትኛውም የተሻለ ውጤትም ውድቀትም ወሳኝ ናቸውና ለውጤቱ ደግሞ ሚናቸውን በአግባቡ በመወጣት ከስልጠና ያገኙትን ወደ ተግባር በመመለስና ከዚህ በፊት የነበሩ በአፈጻጸም ላይ የሚታዩ ጉድለቶችን በማሻሻል ቀጣይ ደግሞ
የተጠናከረ ስራ በመስራት ውጤታማ እንዲሆኑ እና ያው በጋራ የአስተሳሰብም የተግባርም አንድነትን ፈጥረን የጋራ ወረዳችንን አልፎ ሀገራችንን የምናሻግርበትና ወደ ብልጽግና ጎዳና የምናደርስበት ስልጠና ነው ብዬ ወስዳለሁ። የስልጠናው ተሳታፊዎች በበኩላቸው ከቆይታቸው ብዙ እንደተማሩበት አስተያየታቸው ሰጥተዋል። በመሆኑም እንደ አባልም ሆነ እንደ ዜጋ ለሀገር የሚጠበቅባቸውን ለመስራት የሚያስችል እና መነቃቃትን የፈጠረ ስልጠና እንደነበርም ተናግረዋል። የቦንጋ ከተማ ለነዋሪዎቿ ምቹና ለቱሪስት ሳቢ እንድትሆን ሁሉም ባለድርሻ አካላት የበኩላቸውን ሚና ሊወጡ እንደሚገባ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ተናገሩ። በከተማዋ እድገትና ለውጥ እንዲሁም መልካም አጋጣሚዎችና ተግዳሮቶች ዙሪያ ከባለድርሻ አካላት ጋር ውይይት ተደርጓል። ዜናው የቦንጋ ከተማ አስተዳደር የመንግስት ጉዳዮች ኮሚኒኬሽን ጽሕፈት ቤት ነው። ዝርዝሩም ምረታ አብራኑ ታቀርባለች። የቦንጋ ከተማ የዘመነች ለነዋሪዎች ምቹና ለቱሪስት ሳቢ እንድትሆን ሁሉም ባለድርሻ አካላት የበኩላቸው ሚና ሊወጡ እንደሚገባ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አሳስበዋል። የቦንጋ ከተማ አጠቃላይ እንቅስቃሴና የቀጣይ እድገት አቅጣጫ ላይ የከፋ ዞን አስተዳደር ከዞን ከወረዳና ቀጠና አመራሮች እንዲሁም የሁሉም ወረዳና ከተማ አስተዳደሮችና ከንቲባዎች ጋር የጋራ ውይይት አድርገዋል። መልካም አጋጣሚዎችና የሚስተዋሉ ተግዳሮቶች ዙሪያ መነሻ ሰነድና የሌሎች ከተሞች እድገት ተሞክሮ ለተሳታፊዎች ቀርቦ ሰፊ ውይይት ተደርጓል። በውይይቱም ለቦንጋ ከተማ እድገት ያሉ ምቹ ሁኔታዎችና ተግዳሮቶች ተነስተው ስር ነቀል ለውጥ ለማምጣት የሚያስችሉ አቅጣጫዎች ተቀምጠዋል። ከተግዳሮቶቹ መካከልም የከተማ ፕላን ጥሰትና ደረጃውን ያልጠበቁ የኮንቴነርና ቅጥያ ቤቶች መበራከት፣ ህገወጥ የመሬት ወረራ፣ ህገወጥ ንግድ መበራከት፣ የከተማ ጽዳት ያለመጠበቅ፣ የገቢ አቅም ዝቅተኛ መሆን፣ ህብረተሰቡን ለልማት የማሳተፍ ችግርና መሰል ጉዳዮች ሊታረሙና ተግባራዊ ለውጥ ሊመጣ የሚገባ በመሆኑ በአፋጣኝ ሊስተካከሉ እንደሚገባ ተመላክቷል። ለኢንቨስትመንት ልማት ምቹ ሁኔታ ከመፍጠር የስራ እድል ፈጠራ፣ የከተማ ግብርና ማጠናከር፣ የሌማት ትሩፋት እንቅስቃሴ ከማጎልበት አንጻር የሚስተዋሉ ጉድለቶችን በፍጥነት እንዲታረሙም አሳስበዋል። የቦንጋ ከተማ መልሶ የማልማት የገበያ አሰባሰብ ተግባር የተጠበቀውን ያህል በፍጥነት እየሄደ ባለመሆኑ ሁሉም ባለድርሻ አካላት ትኩረት ሰጥቶ ሊሰራ እንደሚገባም አመላክተዋል። በከተማዋ እየተስተዋሉ ያሉ የጸጥታ ችግሮችና ወንጀሎችን ተከታትሎ አስተማሪ እርምጃዎችን እየወሰዱ የህብረተሰቡን ሰላም ማስጠበቅ ቀዳሚ ሊሆን እንደሚገባም ገልጸዋል። አመራሩ ቁርጠኛ በመሆን አቅዶ በመስራትና የመፍጠንና የመፍጠር አስተሳሰብን ከማሳደግ አንጻር ሁሉም ሚናቸውን በላቀ ቁርጠኝነት እንዲወጡ አሳስበዋል። በከተማዋ የተጀመሩትን መልካም ስራዎች አጠናክሮ ማስቀጠልና ጉድለቶችን ማረም የሚዲያ ኮሙኒኬሽንና የመረጃ ግንኙነት ስርዓት ከማዘመን ረገድ ሁሉም ባለድርሻ አካላት ቁርጠኛ ሆነው መፈጸምና ማስፈጸም እንደሚገባቸውም በውይይቱ ወቅት ተመላክቷል። የቦንጋን ከተማ መልሶ ለማልማት ለተያዘው እቅድ ስኬታማነት የተጀመሩ አበረታች ተግባራትን አጠናክሮ ማስቀጠልና ጉድለቶችን ማረም ትኩረት የሚጠይቅ በመሆኑ የበኩላቸውን ሚና እንደሚወጡ የጋራ ስምምነት ላይ ደርሰዋል ሲል የዘገበው የቦንጋ ከተማ የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ነው። የክልሉን የስንዴ ዘር አቅርቦት ፍላጎት በማሟላት አርሶ አደሩ ኢኮኖሚያዊ ተጠቃሚነቱን እንዲያሳድግ የሚያስችሉ ተግባራት በልዩ ትኩረት እየተሰሩ መሆናቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው አስታወቁም። የክልሉ ግብርና ምርምር ኢንስቲትዩት በምግብ ስርዓት ማጠናከሪያ ፕሮግራም የገንዘብ ድጋፍ በኮንታ ዞን አማያ ዙሪያ ወረዳ ሼቻ ጫራ ቀበሌ በ50.5 ሄክታር መሬት ላይ የለማ የስንዴ ዘር ብዜት ያለበት ደረጃ በባለድርሻ አካላት ተጎብኝቷል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ክፍል ያለም በመርሃ ግብሩ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው የክልሉን የስንዴ ምርት ፍላጎት ለማሟላት በልዩ ትኩረት እየተሰራ ስለመሆኑ አስረድተዋል። ለዚሁም በኮንታ ዞን ሼታ ጫራ ቀበሌ በኩታ ገጠም በ50.5 ሄክታር መሬት ላይ የለማው የስንዴ ዘር ብዜት ዋነኛ ማሳያ ነው ብለዋል። በ2015-16 የመኸር አዝመራ 328 ሄክታር መሬት በተለያዩ ሰብሎች መልማቱን የገለጹት አቶ ማስረሻ ከዚህ ውስጥ 7.1 ሚሊዮን ኩንታል ምርት ይገኛል ተብሎ እንደሚጠበቅ ገልጸዋል። በዘንድሮ ዓመት ከ26,000 በላይ ሄክታር ማሳ በስንዴ መሸፈኑንም ተናግረዋል። የኮንታ ዞን ዋና አስተዳዳሪ አቶ ነጋ አበራ በዚሁ ጊዜ አርሶ አደሮችን ብዙ ውጣ ውረዶችን ተቋቁማችሁ የምስራች በማየታችሁ እንኳን ደስ አላችሁ ካሉ በኋላ ኢንስቲትዩቱ የአርሶ አደሩን የምግብ ዋስትና ለማረጋገጥ የሚያደርገውን እንቅስቃሴ አጠናክሮ እንዲቀጥል ጠይቀዋል። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ 32 የግብርና ቴክኖሎጂዎች መጠናቀቃቸውን ገልጸው አብዛኞቹ ፓኬጅ ተዘጋጅቶላቸው ለተጠቃሚ መተላለፋቸውን ተናግረዋል።
በአሁኑ ሰዓት በተለያዩ ዘርፎች 129 የምርምር ስራዎች መኖራቸውን የገለጹት አቶ አማኑኤል እንደ ምርምሩ ባህሪ በአጭር በረጅምና በመካከለኛ ጊዜ እየታየ የሚወጣ መሆኑን አስረድተዋል። የክልሉን የምርጥ ዘር ጥያቄ ለመመለስ በዘንድሮ መኸር ወቅት በ78 ሄክታር መሬት ላይ ቅድመ ምስራች የተለያዩ የሰብል ዝርያዎችን በማባዛት ላይ እንደሚገኙ የተናገሩት ዋና ዳይሬክተሩ ከነዚህ ውስጥ 54.5 ሄክታር ስንዴን በንዑስ ጣቢያዎችና በአርሶ አደሮች ተሳታፊነት የመነሻ ዘር ብዜት እየተከናወነ ስለመሆኑ ገልጸዋል። ከዚህም 3542 ኩንታል የስንዴ መስራች ዘር ምርት ይገኛል ተብሎ እንደሚጠበቅ አብራርተዋል። የኮንታ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ማስረሻ ሀደሮ በ2015-16 የመኸር አዝመራ ከ18800 በላይ ሄክታር መሬት በተለያዩ ሰብሎች ለመሸፈን ታቅዶ እስካሁን ባለው ከ19400 ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑን ተናግረዋል። ከዚህም 200,000 ኩንታል ምርት ይገኛል ተብሎ እንደሚጠበቅ የተናገሩት አቶ ማስረሻ 839 ሄክታር መሬት በምርት ዘመኑ በስንዴ መሸፈኑንም ገልጠዋል። በኩታ ገጠም የስንዴ ዘር ብዜት ከተሳተፉ አርሶ አደሮች መካከል አርሶ አደር ታደለች ገብሬ፣ አርሶ አደር ገበዙ ጋሞና ሌሎችን በሰጡት አስተያየት በኩታ ገጠም ማምረት የምርት ብክነት እንዲቀንስና ለአረም ቁጥጥር አመቺ መሆኑን ተናግረዋል። የግብርና ባለሙያዎችን ምክረ ሀሳብ ተጠቅመው ስንዴን እንዳለሙ የገለጹት አርሶ አደሮቹ በሄክታር እስከ 63 ኩንታል ሊያገኙ እንደሚችሉም ገልጸዋል። ይህ መነሻ ዘር በቀጣይ በክልሉ ምርጥ ዘር ድርጅት ተባዝቶ የአርሶ አደሩን የዘር ፍላጎት ያሟላል ተብሎ እንደሚጠበቅ የገለጹት ደግሞ በቢሮው መነሻ ቴክኖሎጂ ብዜትና ዘር ምርምር ዳይሬክተር አቶ ታምራት ገብሬ ሲሆኑ በኩታ ገጠም ከለማው የስንዴ ዘር ብዜት በሄክታር ከ44 እስከ 63 ኩንታል ምርት እንደሚጠበቅ ተናግረዋል። በጉብኝቱ የስድስቱም ዞኖች አስተዳዳሪዎች፣ የዞኖቹ ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊዎች፣ አርሶ አደሮች፣ ተመራማሪዎችና ሌሎች ባለድርሻ አካላት ተገኝተዋል። በክልሉ እየተባባሰ የመጣውን የወባ ወረርሽኝ ለመቀልበስ በየአካባቢው የሚገኙ የሚዲያ ተቋማት ድርሻቸው ከፍ ያለ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ገለጸ። ቢሮው በክልሉ ከሚገኙ የሚዲያ ተቋማት ጋር በ12 ቋንቋዎች የግንዛቤ ማስጨበጫ ትምህርት ለዜጎች በሚደረስበት ሁኔታ ላይ እየሰራው ነው ብሏል። ዘገባው የባልደረባችን ታመነ በየነ ነው። ተጨማሪውን ተከታትለን እንመለስ። Though half of the world's population's lives are at risk of malaria, 90% የዜጎች ጤንነት ተጠብቆ በተሰማሩበት የስራ መስኮች ሁሉ ውጤታማ እንዲሆኑ የማድረግ ጉዳይ ለጤናው ሴክተር ብቻ የሚተው አይደለም። በዚህ በኩል ከቅርብ ጊዜ ወዲህ እንደ ሀገር ብሎም እንደ ክልል የተስፋፋ በመጣው የወባ ወረርሽኝ ምክንያት በክልሉ የተጠቂዎች አሃዝ እየጨመረ መምጣቱን የክልሉ ጤና ቢሮ ያወጣው መረጃ አመልክቷል። የክልሉ ጤና ቢሮ ምክትልና የፕሮግራሞች ዘርፍ ኃላፊው አቶ ኃይሌ ዘውዴ ወረርሽኙን ለመግታት የሁሉም ባለድርሻ አካላት የተቀናጀ አሰራር ወሳኝ ቢሆንም በተለይ ከሚዲያ ተቋማት ብዙ ይጠበቃል ብለዋል። በመሆኑም የከፋ ቴሌቪዥንን ጨምሮ በክልሉ የሚገኙ ሁሉም ተቋማት ከቢሮ ጎን በመሆን ከወትሮ በበለጠ እንዲሰሩ ጠይቀዋል። በእውቀት ላይ የተመሰረተና ሚዛናዊ መረጃዎችን ለህብረተሰቡ ማድረስ ወሳኝ በመሆኑ የምክክር መድረኩን ከሚዲያ ባለሙያዎች ጋር ማካሄድ ማስፈለጉን አቶ ኃይሌ ተናግረዋል። የወረርሽኙን አሁናዊ ሁኔታ ለሚዲያ ባለሙያዎች ያብራሩት የክልሉ ጤና ቢሮ ምክትልና የበሽታ መከላከልና ጤና ማጉልበት ዘርፍ ኃላፊ ዶክተር እንዳለ ሳሌ በበኩላቸው ማህበረሰቡ የበሽታውን ነባራዊ ሁኔታ በመረዳት በሽታውን ከመከላከልና አስፈላጊ ሆኖ ሲገኝም ተገቢውን ሕክምና ከማግኘት ይልቅ በቸልተኝነት ምክንያት ወባ የተዛመተና ጉዳት እያደረሰ ነው ብለዋል። ዶክተር እንዳለ አያይዘው አሁን ላይ የወባ መድኃኒት እጥረት እንደ ሀገር ባይኖርም መድኃኒቶቹ ከመንግስት ሆስፒታሎች ይልቅ በግል መድኃኒት ቤቶች መገኘታቸውና በውድ ዋጋ የመሸጣቸው ጉዳይ ችግሩ ማወሳሰቡን ገልጸዋል። ከማህበረሰቡ የሚቀርቡ ቅሬታዎች ፈር ሊይዙ የሚችሉት የሚዲያ ተቋማት ሲጠናከሩ እንደሆነም አብራርተዋል። ዶክተር እንዳለ ወረርሽኙን ለመግታትና ያልተገቡ አሉባልታዎችን ለማስወገድ የሚዲያ ባለሙያዎች ጠንክረው እንዲሰሩም አደራ ብለዋል። ከተሳታፊዎች መካከልም አንዳንዶቹ በሰጡት አስተያየት መድረኩ በቀጣይ ለሚከናወኑ ተግባር መነቃቃትን የፈጠረ ነው ብለዋል። ወደ መጡበት ሲመለሱም የሚጠበቅባቸውን ለማድረግም ባለሙያዎቹ ቃል ገብተዋል። ኢትዮጵያ የፊታችን ሰኞ ብሪክስን በይፋ አባልነት ትቀላቀላለች። በነሐሴ ወር 2015 ዓ.ም በጆሃንስበርግ በተካሄደው 15ኛው የብሪክስ አባል ሀገራት ጉባኤ ኢትዮጵያ 5 ሀገራት ጥምረት የሆነውን ማህበር ለመቀላቀል ያቀረበችው ጥያቄ ተቀባይነት ማግኘቱ ይታወሳል። ክፍሌ ዓለሙ ዝርዝሩን ያቀርበዋል። The BRICS Club of Emerging Market Countries is expected to double on January 1st when Saudi Arabia, Iran, the United Arab Emirates, Ethiopia and Egypt ከኢትዮጵያ በተጨማሪ ግብጽ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ኢራን በፈረንጆቹ ከጥር 1 2024 ጀምሮ በይፋ የብሪክስ አባል እንደሚሆኑ ጥምረቱ አስታውቋል። አምስቱ ሀገራት ጥምረቱን ሲቀላቀሉ የአባል ሀገራቱ ቁጥር ወደ 10 ከፍ ይላል። ኢትዮጵያ ብሪክስን መቀላቀሏ ለኢትዮጵያ ታላቅ ሁነትና መልካም አጋጣሚ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ ባስተላለፉት መልእክት ገልጸዋል። ኢትዮጵያ ሁሉን አካታች ለሆነና ለበለጸገ የዓለም ስርዓት መስፈን ከሁሉም ጋር ለመስራት ዝግጁ መሆኗንም ማረጋገጣቸው ይታወቃል።
የኢትዮጵያ ብሪክስን መቀላቀል ለባለብዙ ወገን የዲፕሎማሲ ግንኙነት ማደግና የጋራ ተጠቃሚነትን ለማረጋገጥ ሚናው የላቀ መሆኑን ምሁራን ይገልጻሉ። ኢትዮጵያ በዓለም የዲፕሎማሲ እንቅስቃሴ ተሰሚነቷና ተቀባይነቷ እንዲያድግ ብሪክስን መቀላቀሏ የራሱ አስተዋጽኦ እንዳለውም ነው የሚያስረዱት። የብሪክስ ጥምረት ዓላማ የጋራ የሆኑ ኢኮኖሚያዊ ጥቅሞችን ማረጋገጥ መሆኑን ጠቅሶ ኢዜአ ዘግቧል። በዚህም የዓለምን ኢኮኖሚያዊና ፋይናንሳዊ አሰራሮችና ንድፎችን ማሻሻል እንዲሁም የዓለም አቀፍ ሕግ መርሆችንና መመዘኛዎችን ማጠናከርና የተለያዩ ዘርፎችን ተደጋጋፊነት ማጠናከርን ያካትታል። የጥምረቱ አባል ሀገራት ከዓለማችን ሕዝብ 40 በመቶ የሚገኝባቸው 26 በመቶ የዓለምን የምርት ምጣኔ የሚሸፍኑና 50 በመቶ የሚጠጋ የዓለም ኢኮኖሚ እድገት ባለቤቶች መሆናቸው ተጠቅሷል። ጥምረቱ አዲስ አባል ሀገራቱን መጠመሩ በዓለም የዲፕሎማሲ ንግድና ኢኮኖሚ ዘርፍ ያለውን ተጽዕኖ እንደሚያሳድግለት ተንታኞች ይገልጻሉ። Russia, India, China and South Africa invited 6 other countries to join them. በአፍሪካ የሴቶች መብት ጥበቃና ሁሉን አቀፍ የውሳኔ ሰጪነት ሚና እንዲረጋገጥ በትኩረት እንደሚሰራ የፓን አፍሪካ ምክር ቤት ገለጸ። በሴቶች መብት ጥበቃ ላይ ትኩረቱን አድርጎ ላለፉት 2 ቀናት በአዲስ አበባ ሲካሄድ የነበረው 14ኛው የፓን አፍሪካ ምክር ቤት ጉባኤ ተጠናቋል። ከ55 ሀገራት የተውጣጡ 275 የህዝብ ተወካዮች ምክር ቤት አባላት ያሉት የፓን አፍሪካ ፓርላማ ከአፍሪካ ህብረት ተጠሪ ቁልፍ ተቋማት አንዱ ነው። ምክር ቤቱ በአህጉራዊ ማዕቀፎች ስምምነት ትግበራ፣ በአህጉራዊ ኢኮኖሚ ማህበረሰብ ግንባታና ዲፕሎማሲ ነክ ጉዳዮች ክትትልና ድጋፍ ያደርጋል። የፓን አፍሪካ ምክር ቤት ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የኮንፈረንሱ ዓላማ የሴቶችን የውሳኔ ሰጪነት ሚና ለማጎልበት በሚያስችል ጉዳዮች ዙሪያ መምከር መሆኑንም አብራርተዋል። ዶክተር አሸብር በጉባኤው ማጠቃለያ ላይ እንዳሉት ጉባኤው በሴቶችና ልጃገረዶች ላይ በሚፈጸሙ ሰብአዊ መብት ጥሰቶች ዙሪያ መክሯል። የፓን አፍሪካ ፓርላሜንት ሴቶች ኮከስ ሰብሳቢ አሚና ታዲያን ያያ በበኩላቸው በተለያዩ የአፍሪካውያን ሴቶች መብት አጠባበቅ ዙሪያ ያሉ የህግና የፖሊሲ ክፍተቶችን ለመለየት የሚያስችሉ ጉዳዮች ዙሪያ በኮንፈረንሱ ሰፊ ውይይት ተደርጓል ብለዋል። የዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የትምህርት ሚኒስቴር ብዝሃነትን መኖር በሚል መሪ ሀሳብ የአብሮነት ቀን ለ6 ቀናት መከበር መጀመሩን አስታወቀም። እንደ አውሮፓውያን አቆጣጠር በ1995 የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ህዳር 6 ቀንን ዓለም አቀፍ የአብሮነት ወይም ቶለራንስ ቀን እንዲሆን አውጇል። የቀኑ መታወጃ ዓላማ በህብረተሰቡ ዘንድ የአብሮነት ጥቅም ግንዛቤ ለመፍጠርና መቻቻል ያለው ፋይዳ ማስገንዘብ ነው። በኢትዮጵያም ብዝሃነትን የሚያከብር አብሮነትን ገንዘብ ያደረገ ኃላፊነት የሚሰማው ትውልድ ለማፍራት የተጀመረውን ጥረት ለማገዝ ማህበራዊ እሴቶቻችንን ለማሳደግና ለለውጥ ዝግጁ ዜጋና ህብረተሰብ ለመፍጠር ተቻችሎ መኖር አንዱ ለአንዱ አስፈላጊ እንዲሆን ማመንና ለማስረጽ ግንዛቤ ለማሳደግ ነው ቀኑ የሚከበረው ብሏል። ዘንድሮ በዓለም አቀፍ ደረጃ ለ26ኛ ጊዜ በኢትዮጵያ ለ14ኛ ጊዜ የሚከበረው ዓለም አቀፍ የአብሮነት ቀን ብዝሃነትን መኖር በሚል መሪ ሀሳብ ከታህሳስ 20 እስከ 25 ቀን 2016 ዓ.ም እየተከበረ ይገኛል። የአብሮነት ሳምንቱ በልዩ ልዩ ሁነቶች እንደሚከበር ከመርሃ ግብሩ መረዳት ተችሏል። የበዓሉ አከባበር የባህልና ስፖርት ሚኒስቴር ከተለያዩ የፌዴራል ተቋማትና ከሃይማኖት ተቋማት ጉባኤ ጋር በመሆን ያስተባብራል። ሩሲያ በ158 ሚሳኤልና ድሮኖች ኪየቭን ጨምሮ በተለያዩ የዩክሬን ከተሞች ላይ መጠነ ሰፊ ጥቃት መፈጸሟ ተገለጸ። ክፍል ያለው ሩሲያ ጦርነቱ ከተጀመረ ወዲህ በፈጸመችው ግዙፍ የሚሳኤል ጥቃት 30 ዩክሬናውያን ሞተዋል የተባለ ሲሆን ከ160 በላይ ሰዎች መቁሰላቸው ተነግሯል። ሩሲያ የሚሳኤልና የድሮን ጥቃቶቹን የዩክሬን ዋና ከተማ ኪየቭን ጨምሮ በኦዴሳ፣ ዳናይፕሮፔትሮቭስክ፣ ከሃርኪቭና ለቪቭ ከተሞች ላይ ነው የፈጸመችው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ያላትን ሁሉንም አይነት የጦር መሳሪያዎች ተጠቅማለች ያሉ ሲሆን በጥቃቱም መኖሪያ ቤቶችና የእናቶች ሆስፒታሎች መመታታቸውን አስታውቀዋል። የዩክሬን አየር ኃይል በበኩሉ በአንድ ጊዜ በዚህ ልክ በርካታ ሚሳኤሎች ተተኩሰው አይቶ እንደማያውቅ አስታውቋል። የኪየቭ የአየር መከላከያ በቅርብ ወራት ውስጥ በጣም ማሻሻያ ተደርጎበት እንደነበረና ነገር ግን ትናንት አርብ ላይ ከሩሲያ የተተኮሱበት ሚሳኤሎች ከአቅሙ በላይ እንደሆኑበት ተናግሯል። የዩክሬን አየር ኃይል ቃል አቀባይ እንደተናገሩት ሩሲያ ሃይፐርሶኒክ ክሩዝና ባለስቲክ ሚሳኤሎችን ተጠቅማለች ያሉ ሲሆን በተለይም በአየር ላይ ለማክሸፍ ከባድ የሆነውን ኤክስ-22 ሚሳኤል መጠቀሟንም አስታውቀዋል። ቃል አቀባዩ አክለውም ይህን ያህል ኢላማዎች በአንድ ጊዜ ሲመቱ አይተን አናውቅም ብለዋል። ክቡራትና ክቡራን ተመልካቾቻችን ለዛሬው ከክፋት ቴሌቪዥን ይዘንላችሁ የቀረብነው ዘገባ እስካሁን ስትከታተሉ የቆያችሁትን ይመስል ነበር። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር አብሬ ቆይታ አደረኩኝ። ቀሪ የክፋት ቴሌቪዥን ድርጅት ፕሮግራሞችን እንድትከታተሉ እየጋበዝኩ መልካም ጊዜ